የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ። እንዴት ነህ አባት? ሰላም ሁሉ መልካም? ጀግና ነህ በጣም አልኩ። አመሰግናለሁ። ግን አጠጋ በላ ወደዚህ። ደህና ነህ? አለሁ። በዚህ ነው የምትተዳደር? ይሄ ነው የገቢ ምንጭ። የኔ አባት ጀግና ነህ። ግን አንተ ይሄ ስራ ሳትንቅ እንደዚህ በማየቴ በጣም ደስ ብሎኛል። ከየት ነው የመጣው? እኔ ኮልፌ ልጅ ነኝ። ኮልፌ አካባቢ። የአዲስ አበባ ልጅ ነህ ጭራሽ? እውነት? ኮልፌ ሎሜዳ አካባቢ። ጀግና ነህ እውነት። ኮርቼብሃለሁ የኔ አባት። ና ግባ እስቲ እናውራ። ና ውስጥ ግባ። ጭራሽ የአዲስ አበባ ልጅ ሆነህ ነው እንደዚህ እየሰራህ ያለህ? ያው እንግዲህ በተገኘው ነገር። ቤተሰቦች ምናምን አሉ እዚህ? ከቤተሰብ ጋር ነው የምኖረው፣ ከማዘር ጋር። ያው ይሄን ስራ የጀመርኩት ማዘርን ለመደገፍ ምናምን በሚለው ረጅም ጊዜ ሰፈር ውስጥ ነው ያሳለፍኩት ስራ ሳልሰራ እና የማዘርን ደግሞ ጭንቀት ሳይ እንደዚህ በጣም እሷ እየለፋች እኔ ደግሞ ሰፈር ላይ ዝም ብዬ ከምቀመጥ ባገኘሁት ነገር ያገኘሁትን ነገር ይዤ ዳቦም ቢሆን ይዤ እገባለሁ ቤት። የኔ አባት እውነት በጣም ጀግና ነህ። የምሬን ኮርቼብሃለሁ። እግዚአብሔር ምስክሬ ነው። እኔ 2 ዓመት 3 ዓመት ሰፈር ላይ ተቀምጫለሁ። ሰፈር ሰው ሲያይህም ሌላ የሆነ የሚያስጠላ ግምት ነው የሚሰጥህ። የአዲስ አበባ ልጆች ስራ አይሰሩም፣ በቤተሰባቸው ጫና ነው የሚተዳደሩት ምናምን። የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ ነገሮች አሉ። ግን ያው ጀስት እንደ ቻሌንጅ ነው የማልፋቸው። ሰው ብዙ ነገር ያወራል። ያው ስራ ብዬ ስለወጣሁ ብዙ ሊጣሉኝ የሚሞክሩ ከዘበኛም ጋር ከምንም ጋር ግብግቦች አሉ። ግን ጀስት እኔ ስራዬ ነው ብዬ ስላመንኩ የሆነ ወጣቱ ነው ሲያዩ የምትሰራ አይመስላቸውም። እንደዚህ ደግሞ ትንሽ ፋብለም ለቲክቶክ ነው ምናምን ነገር ይላል ሰው አመለካከት። እኔ ለስራ ነው የወጣሁት። እኔ አባት እውነት በጣም ጀግና ነህ። እሺ እንዳልኩ እኔ መልክተኛው እባላለሁ። እንግዲህ እቺን እስኪያስ እቺን ጨምር። የኔ አባቴ ሌላም ይገባዋል። አንተ ለአንድ ለጀግና ወንድም ይሄ ደግሞ ሌላ 20 ሺህ ብር። እሺ አመሰግናለሁ። ያላ ጠፋት የሆነች ለማዘርም ቢሆን የሆነ ነገር ይደረግበት። በጣም ደስ ብሎኛል። እናንተንም አላህ ያስደስታችሁ፣ የተሻለ ነገር አላህ ይስጣችሁ። ሀገራችሁ ላይ ቀምጠልጠል ለምትሉበት ሪዝቅ አላህ ይስጣችሁ። አሜን። እና ስላስደስታችሁ እናንተንም በቃ ሁሌም ሀያታችሁ ደስታ በደስታ ይሁን ማለት ነው። እናንተ የሆነ ነገር ልጋብዛ። ስጦታ ደስ ይለኛል። ማስቲካ አግኝቼ ነው እኔ እሷ አራካም ሳይመጣ በስመ መልሼ ወሰድኩት። የራሴ ልግዛ ታዲያ። ኧረ አይሆንም። ሆሆ ይቀበጥ አንተ ጋር ይቀበጥ። ቲፕ መስጠት እንችላለን፣ መብታችን ነው። ለማንኛውም እኔ በጣም ነው የኮራሁብህ። ጀግና በርታልኝ። እሺ እኔ ጌታ እግዚአብሔር ደግሞ ረድቶን በመልካም ነገር እንደምንገናኝ ተስፋ አደርጋለሁ። ስልክህን ንገረኝ፣ ምናልባት ሰው ደውሎም ቢያገኝህ ያግዝ ቢፈልግ አንተ ጋር ቀጥታ እንዲገናኙ። ስልክ 0963 05 66 44 1047 እሺ 30 48 8 18 እሺ። ማን ነው ስምህ? ሰይድ ፈቱ። ይሄ ደግሞ አካውንት አካውንት። እሺ እኔ ጌታ በቃ ከቻላችሁ ወንድማችንን እንደዚህ ያበርቱት። ይሄ ጊዜ ያልፋል። ነገ ደግሞ አንተም የሆነ ሰው የምታግዝበት ጊዜ ይመጣል። ትንሽ ጊዜ ነው። ከተማ ሰው ጋር የተገናኘሁት የኔ ጌታ ደስ ብሎኛል ስላገኘሁ። ይሄ በሰለኝ ዛሬ ሸቀላም የለም። በቃ ቤት ምግብ ቤት ብሯን አስቀምጥ ምናምን ዛሬ ነገ ትወጣለህ ድጋሚ። ያሽላል። ብሩ በጣም አስፈልጎኝ ነበር አትልም? ምን ነበር እንትን ብራዘር የሃይማኖታዊ ትምህርት ሊጀምር ነበር። እሺ ወደ አሪ ተደውሎልኝ የሆነ በዲዛይናና እሱን ታተባልኩኝ። ከዛም በኋላ በጣም አስጨንቆኝ ነበር ወላሂ። የሚከፈል ብር ነበር። የሚከፈል ብር ነው። ስንት ብር? ውጪም ቢሆን ያው የት ይመጣል? ቢያንስ እንኳን ከየት ይመጣል? ብር ነው። ግን በቃ ሃይማኖታዊ ትምህርት መማር አለበት ብዬ የራሴን ትምህርት ያስቀራሁትኝ ማለት ነው። የቤተሰቦች አንተን እንድትሸፍነው? ውሃም ማስሞላው ራሴ ነኝ። ማብራትም ለማዘርም ያው ዝም አትልም። ስራ ከሰራህ ቤተሰብ ካንተ ይጠብቃል። አንዳንድ ነገሮችን ታደርጋለህ። ብቻ አልሐምዱሊላህ ዋናው ጤና ነው። ሰላም ካለ ፏ ብለህ ሰርተህ ትገባለህ። እኔ ከሙስሊሞች የምወድላችሁ ምን እንደሆነ ታውቃለህ? አልሐምዱሊላህ የምትሉት ምንም ነገር ተፈጥሮ በቃ አልሐምዱሊላህ ነው የምትሉትና
ተመስገን ማመስገን እውነት። እሺ አባቴ የኔ አባት ቴንኪው በጣም እሺ። እሺ